ሰላም ቤተሰቦች፣ ዛሬ የምናየው ሶፍትዌር ትላልቅ ቪዲዮዎችን ሰርተን ወይም ቀርጸን ሳይዙ ትልቅ ስለሚሆንብን እንዴት ጥራቱን ሳንቀንስ የቪዲዮውን ሳይዝ መቀነስ እንችላለን የሚለውን ነው አብረን የምናየው። እስከ መጨረሻው አብራችሁን ቆዩ። ሶፍትዌሩን ለማውረድ ክሮም ብራውዘር ወይም ደግሞ ኦፔራ ሚኒ ላይ እንገባና እዚች ሰርች ባሯ ላይ ሃንድ ብሬክ ብለን እንጽፍና ሰርች እናደርጋለን። በምታዩት መንገድ መጥቶልናል ማለት ነው። እዚህ ጋር ሃንድ ብሬክ ኦፕን ሶርስ ቪዲዮ ትራንስኮደር የሚል አለ። እሱን አንዴ ክሊክ አደርጋለሁ ማለት ነው። የመጀመሪያው የሚመጣልኝ እሺ፣ እዚህ ጋር እንደምታዩት ነው መጥቶልኛል ማለት ነው። ቀጥታ ይሄ የዊንዶ 10 ነው የሚለው። እናንተ ዊንዶ 11 ከሆነ የምትጠቀሙት ዊንዶ 11 ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። እሺ ዳውንሎድ አድርገዋለሁ። ፋይል እዚህ ጋር አለ። እቺን አንዴ ክሊክ አድርጋታለሁ ማለት ነው። ፕሮሰስ እያደረገ ነው እንደምታዩት ነው። ዳውንሎድ ላይ ያደርግለትና ሴቭ አድርገዋለሁ ማለት ነው። እሺ በዚህ መንገድ ማውረድ ትችላላችሁ። እኔ ግን ስላወረድኩት ፓውዝ ብዬ አጠፋዋለሁ ማለት ነው። በዚህ መንገድ ሶፍትዌሩን እናወርዳለን። እሺ እንወጣለን፣ ወደ ፋይል እንገባለን። ፋይል ማናጀር፣ ከዛ እዚህ ጋር ዳውንሎድ ላይ ነው የሚቀመጠው። ብዙ ጊዜ የምናወርደው ዳውንሎድ ላይ እንገባና አያት እዚህ ጋር ሶፍትዌሯ እቺን ራይት ክሊክ ካደረግን በኋላ ነክተን ረን አስ አድሚኒስትሬት የሚለው አለ እዚህ ጋር እንጭነዋለን ማለት ነው። ኦኬ ብለን የኔ ግን ስላለ ካንስል ልበለው አወጣለሁኝ። ሶፍትዌሩ ሲወርድ ኢንተርፌሱ ይሄንን ይመስላል። እዚህ ጋር የምታዩት ነው ማለት ነው። እንከፍተዋለን፣ ወደ ውስጥ እንገባለን። እዚህ ጋር ድሮፕ ፋይል አድርግ እያለኝ ነው፣ አስገባ። እሺ እኔ መርጬ ያዘጋጀሁት ፋይል አለ እዚህ ጋር ኤክስፖርት የሚል ይሄ ማለት ነው። ይሄ ሳይዙ ስንት ነው? እዚህ ጋር ለማታውቁ ሰዎች ይሄን ራይት ክሊክ እናደርግና እዚህ ጋር ፕሮፐርቲ የሚል ላይ ስንገባ እዚህ ጋር ሳይዝ የሚል አለ 515 ሜጋባይት ነው ማለት ነው። እዚህ ጋር ሳይዙ ላስገባው ይሄንን ቪዲዮ ማለት ነው። ድራግ አድርጌ ጫና አድርጌ ያመጣና እዚህ ላይ ጥለዋለሁኝ። በምታዩት መንገድ ይገባል ማለት ነው። እዚህ ጋር ከገባ በኋላ ትልቁ ጨዋታ እዚህ ጋር ነው። እዚሽ ጋር ቪዲዮ የምትል ምልክት አለች አይደል? ሙሉ ዙም ላድርገው። እዚሽ ጋር ቪዲዮ የምትል ምልክት አለች። እሷን አንዴ ክሊክ እናደርጋለን። እዚህ ጋር ኮንስታንት ኳሊቲ የሚል አለ። ዋናው እዚህ ጋር ነው ስራው ማለት ነው። ይሄንን ይዘን ወደዚህ በጎተትን ቁጥር 25 26 27 እያለ እዚህ ጋር እየጨመረ ይሄዳል። ኮምፕረስ እናደርገው እዚህ ላይ አድርገን ሳይዙ በጣም ይቀንሳል። ጥራቱም ሊቀንስ ስለሚችል የሚመከረው 30 ላይ ብናደርገው ነው። መጀመሪያ 22 ላይ ያልነበረ 30 ላይ ወይም ደግሞ እስከ 32 ምናምን ብናደርገው አሪፍ ነው። ከዚህ በታች ግን መውረድ የለብንም ማለት ነው። ወደ ላይም ደግሞ መሄድ የለብንም ማለት ነው። 22 ላይ ነበር፣ እስከ 32 ድረስ ማምጣት እንችላለን። በጣም እንደዚህ ባስጠጋነው ቁጥር የቪዲዮ ሳይዝ በጣም እያጠረ ይመጣል ማለት ነው። ከፍ ባደረግነው ቁጥር ደግሞ ሳይዙ ከፍ እያለ ይመጣል ማለት ነው። ጥራቱ ግን አንድ አይነት ነው፣ ብዙ ልዩነት የለውም። ይሄ ነው እዚህ ጋር ቪዲዮ። እዚህ ጋር ደግሞ አውዲዮ ነው። አውዲዮን ባትነካው አሪፍ ነው፣ ስለዚህ አንነካው ማለት ነው። እሺ ቪዲዮ ላይ ለመለስ። በዚህ መንገድ ከጨረስን በኋላ እዚህ ጋር እንመጣና ስሙ እዚህ ጋር ኤክስፖርት የሚለው አይደል? እቺን እቀይራታለሁ ማለት ነው። ፋይናል ኮምፕረስ ለዋለው ማለት ነው። በዚህ መንገድ የምፈልገውን ስም ጻፍኩኝ። ከዛ እዚህ ጋር ብራውዘር የምትላለች እሷን አንዴ ክሊክ አደርጋለሁ። የተለያየ ይቀመጥ። ይሄ ኮምፕረስ ያደረኩት ቪዲዮ እያለኝ ነው ማለት ነው። እዚህ ጋር ዲስክቶፕ ለዋለሁኝ። ከዛ ሴቭ አደርጋለሁኝ። በዚህ መንገድ ካስተካከልኩኝ ከጨረስኩኝ በኋላ እዚህ ላይ ስታርት ኢንኮድ የምትላለች እሷን አንዴ ክሊክ አደርጋለሁ ማለት ነው። እዚህ ጋር ጀምሮታል ማለት ነው። እንደ ላፕቶፓችሁ ፐርፎርማንስ ነው ማለት ነው። ቶሎ ሊጨርስላችሁ ይችላል።
ሊያዘገየውም ይችላል። እኔ ጋር እዚህ ጋር አሁን የሰጠኝ 14 ደቂቃ ነው። ይህንን ኮምፕረስ ለማድረግ ማለት ነው። ይህንን ቪዲዮ እንደዚህ አድርገው ከጨረሰ በኋላ እንወጣለን ማለት ነው። እንደምታዩት ፋይናል ኮምፕረስድ ብዬ ጻፍኩት። ኮምፕረስ ያደረኩት ቪዲዮ ተቀምጧል ማለት ነው። እሺ ሳይዙን እኔ አንዲ ክሊክ አድርጌ ራይት ክሊክ አድርግና እዚሽ ጋር ፕሮፐርቲስ የምትላለች እሷን አንዲ ክሊክ በማድረግበት ሰዓት እንደምታዩት ነው ቤተሰቡ 27 ሜጋባይት ነጥብ 8 ይላል ማለት ነው። ይሄኛውን ደግሞ እኔ ክሊክ አድርጌ ራይት ክሊክ በማድረግ አሁንም ፕሮፐርቲ ላይ ይገባለሁ። እንደምታዩት ነው እዚህ ጋር ኤክስፖርት ይሄ ማለት ነው 515 ሜጋባይት ነው። እቺ ደግሞ ፋይናል ኤክስፖርት እዚሽ ጋር አያት 27.8 ሜጋባይት አድርጎ ቪዲዮውን ቀንሶ ጥራቱን ሳይቀንስ ሳይዙን መጠኑን ግን በመቀነስ አስቀምጦልኛል ማለት ነው። ወደ 495 አካባቢ ሜጋባይት ቀንሶልኛል ማለት ነው። እስኪ እንየው ቪዲዮን ከፍተን ኳሊቲውን። ይሄ ዋናው ቪዲዮ ነው። ሰላም ቤተሰቦች ማሳያችሁ በዚህ ቴሌግራም በምትለው። እሺ ይሄ ደግሞ ኮምፕረስ የተደረገው ነው። ሰላም ቤተሰቦች እንደምታዩት ነው። ምንም አይነት በውስጡ የሚታይ የሆነ ለየት ያለ ጥራት የለም። አንድ አይነት ጥራት ነው። ሜጋባይቱ ግን በጣም ልዩነት አለው ማለት ነው። አያችሁት? በቃ ምንም ጎንና ጎን አድርጌ እስኪ ልክፈተው። ሰላም አካውንታችሁ እንዴት ፐርማነንትሊ ወይም ደግሞ እስከመጨረሻው ማጥፋት እንደምንችለው ቴሌግራም ላይ ማሳያችሁ በዚህ ሜሴጅ ፕላስ ብቻ ብዙ አይነት የቴሌግራም አፕሊኬሽኖች አሉ አይደል? በሁሉም መጠቀም ትችላላችሁ። ቴሌግራም እንደምታዩት ነው። ምንም አይነት በመሃል ልዩነት የለም ማለት ነው። እሺ የትኛውንም ትላልቅ ቪዲዮ በዚህ መንገድ ኳሊቲው ሳይጠፋ ሳይዙን ቀንሰን መጠቀም እንችላለን። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።